ዛሬ ከሁሉም ጥፋቶቿ ጎን ቆመው የመታየታቸው አንዱ ሰበብም ይሄው ነው። ከዚህ ባሻገር ግን የይሁዳውያኑ የራሳቸው ጥንካሬና ጀግንነትም ሊናቅ የማይችል ሚና አለው። I call this operation, this historic operation, Rising Lion, because it says in the Torah, in our Bible, the people shall rise like lions, and they've risen like lions. And I can't tell you how proud I am of our people, of our brave soldiers, and of our many. Thank you, America. Thank you, President Trump. ጠቅላይ ሚኒስትር ኔታንያሁ ለአገራቸው ወታደሮች ያላቸውን አድናቆት ገልጸው የሚዋጉት የአሜሪካንም ጦርነት መሆኑን በማስታወስ ከአሜሪካ ፕሬዝዳንት ለሚደረግላቸው ድጋፍም ምስጋና በመቸር ከዋሽንግተን ፖለቲከኞች ዘንድ ዶናልድ ትራምፕ እስራኤልን እንዳይደግፉ የሚቀርበውን ውትወታ አጣጥለው አገራቸው የምትዋጋው ኒውዮርክም እንደ ቴልአቪቭ እንዳትቀጠቀጥ መሆኑን ገልጸዋል። አሜሪካ በመካከለኛው ምስራቅ ያላት ወታደራዊና ኢኮኖሚያዊ ጥቅምም እስራኤልን እንድትደግፍ የሚያደርጋት ነው የሚለውን ተጨማሪ ሐሳብ ለምን ምዕራባውያን እስራኤልን ይደግፋሉ ለሚለው ጥያቄ ምላሽ እናድርገው። በአውሮፓና አሜሪካ የሚኖሩ አይሁዳውያን ያላቸው ተጽዕኖም እስራኤል ከምዕራቡ ዓለም ያልተገደበ ድጋፍ እንድታገኝ አስችሏል የሚለውንም እናስከትል። በአሜሪካ ውስጥ የሚኖሩት አይሁዳውያን በርካታ ማህበራት ያሏቸው ሲሆን እነዚህም በአገሪቱ ኢኮኖሚና ፖለቲካ ላይ ትልቅ ተጽዕኖ ያላቸው ናቸው። ጡንቻቸው ከፍ ይላል። ዘአሜሪካን እስራኤል ፐብሊክ አፌርስ ኮሚቴ የተባለው ድርጅት የአሜሪካ የምርጫ ተወዳዳሪዎችን፣ የሴኔትና ኮንግረስ ተወካዮችን፣ በጠቅላላ በአሜሪካ ያለውን ፖለቲካ የመወሰን ስልጣን ያለው ትልቅ ማህበር ነው። ይህ ማህበር ስብሰባ ሲጠራ የአሜሪካ ፕሬዝዳንቶችና የእስራኤል ጠቅላይ ሚኒስትሮችም ይሳተፋሉ። ጆ ባይደንና ዶናልድ ትራምፕ የቅርብ ጊዜዎቹ ናቸው። በአሜሪካ ምርጫ ወቅት በአገሪቱ የሚኖሩ አይሁዳውያን ረብጣ ገንዘባቸውን መድበው የእስራኤልን ጉዳይ ዋና አጀንዳው ላደረገ ተወዳዳሪ ገንዘብ ይከፍላሉ፣ ቅስቀሳም ይሰራሉ። ባለፈው ጥር የተሰናበቱት ጆ ባይደን ወደ ስልጣን በመጡበት ምርጫ ብቻ ይህ ማህበር ከ30 ሚሊዮን ዶላር በላይ መድቦ ተንቀሳቅሷል። ቤተ ክርስቲያናት፣ ማህበራት፣ እንደ ሲቢኤስ ያሉ የመገናኛ ብዙሃን ድርጅቶችና መሰል በአይሁዳውያኑ ቁጥጥር ስር ያሉ በመሆናቸው በአሜሪካ ፖለቲካ ውስጥ ሰርገው ገብተዋል። በዚህም የካቢኔ አባላትንና የምክር ቤት ተወካዮችን ጨምሮ በርካታ ባለስልጣናት አይሁዳውያን እስከ መሆን ደርሰዋል። ባለፉት 2 የአሜሪካ መንግስት ካቢኔ ውስጥ ብቻ ማለትም በጆ ባይደንና በመጀመሪያው ዙር የትራምፕ ስልጣን ዘመን ያለውን የሹማምንት ዝርዝር ጀርባውን ስንገልጥ የገንዘብ፣ የፖለቲካ፣ የውጭና የአገር ውስጥ ጉዳይ ሚኒስትሮችን ጨምሮ የሲአይኤ ጠቅላይ አቃቢ ሕግና የዋይት ሃውስን ኃላፊዎች አይሁዳውያን ሆነው እናገኛቸዋለን። ትራምፕ እስከ 2021 በቆየው ስልጣናቸው 8 ይሁዶችን የሾሙ ሲሆን በአሁኑ ደግሞ በስደተኛ ጉዳይ እንዳማክሯቸው ያስቀመጧቸውን ስቴፈን ሚለር፣ የመካከለኛው ምስራቅ መልእክተኛቸውን ቻርልስ ዊትኮፍ፣ የግል አማካሪያቸውን ቦሪስንና ሌሎችም በሳቸው ሹመትን ያገኙ አይሁዶች ሆነው እንቆጥራቸዋለን። የባይደን ግን የበዛ ነበር። ቢያንስ